ሰላም ሰላም የግሬስ ፋርማ ቤተሰቦች እንዴት ናችሁ? ሁሉ ሰላም። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ ይሁን። እንዲሁም ደግሞ የደወል ምልክቱን በመጫን ሁልጊዜ እንደዚህ የምንለቃቸውን ለፋርማሲ ተማሪዎች በጣም ኢምፖርታንት ሲግኒፊካንት የሆኑ ቲፖችን የተለያዩ የሲኦሲ እንዲሁም ደግሞ ለኤግዚት ኤግዛም ፕሪፓሬሽን የሚጠቅሙ የተለያዩ ጥያቄዎችን የምታገኙበት ቻናል ነው። ከዛም በተጨማሪ ደግሞ አጠር አጠር ባለ መልኩ ስለዚህ ቪዲዮዎችን በቀላሉ በተለያዩ ቶፒኮች ዙሪያ ሲኦሲ ፕላስ ላይሰንስድ ኤግዛም ሪሌትድ የሆኑ ቶፒኮችን ታገኛላችሁ። ዛሬ ደግሞ ስለ ፋርማሲ ኤግዚት ኤግዛም እንዲሁም ደግሞ ስለ ፋርማሲ ሲኦሲ ኤግዚት ኤግዛም የማይቀሩ ሰው ቤዚክ የሆኑ ነገሮችን ወይም የማይቀሩ ፖይንቶችን አሰ ፋርማሲስት ማወቅ ያለብንን ነገር በትንሽ ደቂቃ ለማየት እንሞክራለን። የመጀመሪያው ኮንሰፕት ኤግዚት ኤግዛም ላይ በሉት እንዲሁም ደግሞ ሲኦሲ ኤግዛም ላይ በተደጋጋሚ የምንጠየቀው ጥያቄዎች አሉ። ከዛ ውስጥ ድራግ ኢንትራክሽን እንደ ኤዲአር ከዚህ በፊትም ያው በተለያዩ ቶፒኮች ዙሪያ ይሄን ለማንሳት ሞክረናል። ስለዚህ አሰ ፋርማሲስት ዩኒክ የሆነ ድራግ ኢንትራክሽን እንዲሁም ኤዲአር ማወቅ ግዴታ ነው። ምክንያቱም ከእንደዚህ አይነት ከዚህ ፖይንት ጋር በተያያዘ በጣም ጥያቄዎች ይመጣሉ። ላይክ ሪፋምፒሲንን ሁልጊዜ ስናስታውስ ሪፋምፒሲን ኢት ኢዝ ኖውን ነው አይደለ? ኖውን ሄፓቲክ ኢንዛይም ኢንዲውሰር ድራግ ነው። ስለዚህ ስትሮንግ ኢንዛይም ኢንዲውሰር ነው። ስለዚህ ከዚህ በፊትም እንዳወራ ነው ሪፋምፒሲን ፕላስ ሳም እነዚህ ድራጎችን ሌሎችን በምንወስድበት ጊዜ ያው ደብል ዶዝ እንደምናደርግ ወይም ዶዝ አብዛኛው ከሄፓቲክ ኢንዛይም ከፖተንት ሄፓቲክ ኢንዛይም ኢንዲውሰር ጋር የሚወሰዱ ድራጎች አብዛኛው ጊዜ ዶዛቸው ከፍ ማለት አለበት ማለት ነው። ሌላው ሰሜቲዲን ኢንዛይም ኢኒቢተር መሆኑን ሁልጊዜ ያው ልናስታውስ ይገባል ማለት ነው። ሌላው ታይፕ ኤ ኤዲአር የምንል አለ አይደለ? ታይፕ ኤዲአር ስንል there are different types of ADR. the first one is type A ADR የምንለው ዶዝ ሪሌትድ ኤንድ ፕሪዲክቴብል ነው። ስለዚህ አንደኛ ዶዝ ሪሌትድ ነው፣ እንደገና ደግሞ ፕሪዲክቴብል ነው። ሌላው ታይፕ ቢ ኤዲአር የምንለው it is the opposite or the reverse of type A unpredictable plus አላርጂክ ነው። ስለዚህ unpredictable ነው። እንደገናም ደግሞ it is not dose related ማለት ነው። ሌላው ማወቅ ያለብን ኮንሰፕት ምንድን ነው? ፋርማኮቪጂሊያንስ ነው። በተደጋጋሚ ሰው ይጠየቃል። ፋርማኮቪጂሊያንስ ስንል it is early detection and the prevention of ADR ነው አይደለ? ስለዚህ እነዚህ ፖይንቶችን አስ ፋርማሲስት ማወቅ ከነዚህ አይነት ጋር ተያይዞ የሚመጡ ጥያቄዎችን በቀላሉ ሶልቭ እንድናደርግ ይረዳናል። ሌላ ከክሊኒካል ፋርማሲ እንደ ከዲቲፒ ጋር ተያይዞ የሚመጡ ጥያቄዎች አሉ። ያው ይታወቃል ዲቲፒ ኮመን ነው ማለት በአንድ ጥያቄ በአንድ ኤግዛም ላይ ሰው እስከ 5 ወይም ደግሞ ከ3 እስከ 5 ያሉ ጥያቄዎች ይመጣሉ። ሶ ያም መመለሱ ደግሞ ትልቅ አድቫንቴጅ አለው። ሶ ዜር አር ዲፍረንት ታይፕስ ኦፍ ዲቲፒ አለና ዘ ፈርስት ዋን ኢዝ አነሰሰሪ ድራግ ቴራፒ። ሰው የእያንዳንዱን ሀሳቡን ኮንሰፕቱን መረዳት ነው። ሰው አነሰሰሪ ድራግ ቴራፒ ስንል ኖ ቫሊድ ኢንዲኬሽን፣ ስለዚህ ምንም የሆነ ቫሊድ ኢንዲኬሽን ሳይኖር ሰው አንድ ፕሪስክራይብድ ከተደረገ አነሰሰሪ ዲቲፒ እንላለን። ሌላው ዱፕሊኬት የሆነ ቴራፒ ወይም ደግሞ በነን ፋርማኮሎጂክ ትሪት ማድረግ ስንችል ሰው ፋርማኮሎጂካል ትሪትመንት በምንጠቀምበት ጊዜ አነሰሰሪ እንላለን። ሌላው ዶዝ ቱ ሎው ኢት ኢዝ ሳብ ቴራፕቲክ አይደለ? ዶዝ ቱ ሎው በተለያዩ ምክንያቶች ሊፈጠሩ ይችላሉ። ለምሳሌ ዱቱ ድራግ ኢንትራክሽን ሊሆን ይችላል። ሰው በዚህ ሳብ ቴራፕቲክ በምንልበት ጊዜ ከዶዝ ቱ ሎው ጋር ተያይዞ የሚመጡ ሀሳቦች መሆኑን ልንረዳ ይገባል። ነን ኮምፕሊያንስ ኢዝ አ ኮመን ዲቲፒ። ሶ ነን ኮምፕሊያንስ ስንል ፔሸንት ሪሌትድ ነው አይደለ? ፔሸንታችን መድኃኒቱን ለመግዛት አቅም ሳይኖረው ቀርቶ ወይም ደግሞ በትክክል ሰው አወሳሰዱን ሳያቅ ሲቀር ወይም መድኃኒቶች ሳይገኙ ሲቀሩ ከእንደዚ አይነት ኢሹ ጋር ተያይዘው የሚነሳው ዲቲፒ ነን ኮምፕሊያንስ ዲቲፒ ልንል እንችላለን። ሌላው ኦልዌይስስ አሰስ ኢንዲኬሽን ላይክ ዶዝ ዱሬሽን ሴፍቲ ግዴታ አሰ ፋርማሲስት አሰስ ማድረግ ምናምን አለብን። ስለዚህ ከኢንዲኬሽን ጋር ከዶዝ ጋር ከዱሬሽን ጋር ከሴፍቲ ጋር ተያይዞ የሚመጡ ነገሮችን አሰ ፋርማሲስት ሰው ማወቅ እጅግ አስፈላጊ ነው። ሌላው ፔሸንት ካውንስሊንግ ኢምፕሩቭ አድሄራንስ ኤንድ አውትካም አይደል? ይሄ መሰረታዊ የሆነ ነገር ነው ለፔሸንታችን። አሰ ፋርማሲስት ፔሸንቱ አንደርስታንድ በሚያደርገው ወይ ሰው ካውንስል ካደረግን አድሄራንሱን ኢምፕሩቭ ማድረግ እንችላለን። ሰው አድሄራንሱ ደግሞ የአንድ ፔሸንት ኢምፕሩቭ ሆነ ማለት
አውትካሙ ምንም ጥያቄ የሌለውም ኢምፕሩቭ ማድረግ ይቻላል ማለት ነው። ሌላው ከፋርማሲዩቲክስ ጋር ተያይዞ የሚመጡ ኮንሰፕቶች ይኖራሉ። ከዛ ውስጥ ፈርስት ዋን ኢዝ ሳስፔንሽን። ሶ ሳስፔንሽን ስንል ሊኪድ ዶዜጅ ፎርም ነው አይደለ? ስለዚህ ኢንሶሉብል ሊኪድ፣ ኢንሶሉብል ሶሊድ ኢን ሊኪድ ነው። ሌላ ኢንክሪዝ ቪስኮሲቲ። ሰው ቪስኮሲቲ ጨመረ ማለት ደግሞ ኢትስ ዲክሪዝ ሰዲሜንቴሽን ሬት። ስለዚህ እንደዚህ አይነት ሀሳቦችን መርሳት የለብንም። ሌላው ፍሊኩሌትድ ሳስፔንሽን ሰትል ፋስተር በት ሪዲስፐርስድ ኢዚሊ አይደለ? ነገር ግን ዲፍሎክሌትድ ሳስፔንሽን ሲሆን ደግሞ ኢትስ ዲፊከልት ቱ ሪዲስፐርስድ አይደለ? ኬክ ፎርም ነው የሚያደርገው። ሌላ ኢመልሽን ስንል ኦይል ፕላስ ወተር ፕላስ ኢመልሲፋይንግ ኤጀንት ነው። ከእንደዚህ አይነት ጋር ተይዞ የሚመጡ ኮንሰፕቶችን መርሳት የለብንም። ኦይል ኢን ወተር ታይፕ ኢመልሽን አለ። ሌላው ደግሞ ወተር ኢን ኦይል እና ኦይል ኢን ወተር ታይፕ ኦፍ ኢመልሽን አለ። ከእንደዚህ አይነት ጋር ተይዞ የሚመጡ ነገሮችን መርሳት የለብንም። ሞዲፋይድ ሪሊዝ ታብሌት መስት ናት ቢ ክሩድ አይደለ? ይሄን ማወቅ አለብን። ሌላው ከፋርማሲዩቲካል ካልኩሌሽን ጋር ተያይዞ ፐርሰንት ዌይት ባይ ቮሊዩም ኦር ፐርሰንት ዌይት ባይ ዌይት ዳሉሽን ፎርሙላ ዳት ሚንስ C1 ታይምስ V1 ኢዝ ኢኳል ቱ C2 ታይምስ V2 የሚሉ ኮንሰፕቶችን ያው አንዳንድ ጊዜ ኢኒሻል ኮንሰንትሬሽን ልንጠየቅ እንችላለን፣ ወይ ፋይናል ኮንሰንትሬሽን ወይ ኢኒሻል ቮሊዩም። ሌላው ደግሞ ፋይናል ቮሊዩም ልንጠየቅ ስለምንችል ከእንደዚህ አይነት ጋር የሚመጡ ኢሹዎችን አንደርስታንድ ማድረግ አለብን። አይቪ ፍሉድ ሬት ከእንደዚህ አይነት ጋር ተያይዞ የሚመጡ ነገሮችን ማየት አለብን። ሌላ ፔዲያትሪክ ዶዝ ኦፍ ቤዝድ ኦን ቦዲ ዌይት አይደለም። ፔዲያትሪክ ዶዝ ካልኩሌት በምናደርግበት ጊዜ እንዴት ነው? ሚሊግራም ፐር ኬጂ ፐር ዶዝ ወይም ደግሞ ሚሊግራም ፐር ኬጂ ፐር ዴይ። እንደዚህ አይነት ኮንሰፕቶችንም መርሳት የለብንም። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እንዲሁም እናንተ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። ግሬስ ፋርማ እንደሚታወቀው በተለያዩ ለሲኦሲ እንዲሁም ደግሞ ለኤግዚት ኤግዛም ፕሪፓሬሽን የሚጠቅሙ የተለያዩ ጥያቄዎችን ከነ ማብራሪያ የምታገኙበት ቻናል ነው። እንዲሁም ደግሞ በተለያዩ ቶፒኮች ዙሪያ የተሰሩ አጫጭር ቪዲዮዎችን ታገኙበታላችሁ። የግሬስ ፋርማ ቤተሰብ ይሁኑ፣ እንዲሁም ለሌሎች ተማሪዎች ያጋሩ እንላለን። በዛሬ ቆይታችን ደግሞ ቤዚክ ማወቅ ያለብንን አሰ ፋርማሲስት በተደጋጋሚ ፎከስ ኤሪያዎችን ለማየት እየሞከርን አለን። ሌላው ማይክሮባዮሎጂ እና ኢንፌክሽን ዲዚዝ ጋር ልንጠየቅ የምንችለው ባክቴሮሳይዳል ድራግ ላይክ ኪል ባክቴሪያ አይደለ? ባክቴሮሲዳል ስንል ድራግ ዳት ኪል ባክቴሪያ። ሌላ ደግሞ ባክቴሮስታቲክስ ድራግ ዳት ኢኒቢት ግሮዝ ኦፍ ማይክሮ ኦርጋኒዝም አይደለ? ከእንደዚህ አይነት ኢሹ ጋር ተያይዘው የሚመጡ ነገሮችን መርሳት የለብንም። አንቲባዮቲክ ሬዚስታንስ ኦከርስ ዱ ቱ ዜር ኢዝ ሚስ ዩስ ወይም ደግሞ ኦቨር ዩስ ኦፍ አንቲባዮቲክስ አይደለ? በሚፈጠርበት ጊዜ እንደዚህ አይነት ነገር ሊፈጠር ይችላል። ብሮድ ስፔክትረም አንቲባዮቲክስ ኢንክሪዝ ደ ሬዚስታንስ ሪስክ ቲቢ ትሪትመንት ሪኳየር ኮምቢኔሽን ቴራፒ። እነዚህ መሰረታዊ የሆኑ ነገሮች ናቸው መርሳት የሌለብን ማለት ነው። ስለዚህ ዛሬ ስለነበረን ቆይታ እጅግ አድርገን እናመሰግናለን። በኔክስት ፓርት ደግሞ እንዲሁም ፎከስ ኤሪያዎችን አንስተን ለማውራት እንሞክራለን። ሌሎች በኮሜንት ሴክሽን እንድንነካላችሁ እንድናወራላችሁ ወይም ደግሞ እንድናዘጋጅላችሁ የምትፈልጉትን ቶፒክ ብታስቀምጡልን በዛ ወይ ለመዘጋጀት እንሞክራለን። ግሬስ ፋርማዎች ነን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሁሉ ጊዜ እንደምንላቸው ግሬስ ፋርማ ዊ ካን ቱጌዘር። ባይ ባይ።